እዚህ ሀገር በየትኛው መስክ ነው ሰው ሳይሰግጥ የሆነ ደረጃ የደረሰው? የዚችን ሀገር ኢኮኖሚ ያዳከሙ ያሉ ናሽናል ኬኩን ወይም ክሬም ኬኩን እንብላ እያሉ ያሉትን አካላት ላይ ያው የቀን ጉዳይ ሆኖ ነው እንጂ መደረሱ አይቀርም። ይህ ቱር ሊሰረዝ ነው የሚገባው እንጂ እንደዚህ አይነት ልጆችና ወጣቶችን በተለያየ ምክንያት ሊያደነዝዝ የሚችል ሐሳብ ያለው ነገር ሊደገፍ አይገባም ሲሉ ሰላም ጤና ይስጥልኝ እንደምን አላችሁ ኩራን ተመልካቾቼ። ታዲያስ አቤል አለማየሁ ነኝ። ይህ አቤል ኢንፎቴመንት ነው። ይህን ቻናል ሰብስክራይብ እና ላይክ በማድረግ እንድትጀምሩ ጠይቃለሁ። በዛሬው ቪዲዮ ማን ኦፍ ዘ ሞመንት ልንለው እንችላለን። አዶናይ የጊዜው አነጋጋሪ ሰው ነው። በቅርቡ እንግዲህ ሰግጥ ፈምስ በሚለው ሲግኒቸር ባረጋት ንግግሩ እጅግ ይታወቃል። ይወጣት እንግዲህ በቅርቡ በአዲስ አበባ ብቻ ሳይሆን በመላው ኢትዮጵያ እየዞረ የሰግጥ ፈምስ ሾውን ይዞ የማነቃቂያ ሾው ይዞ ሊዞር እንደሆነ ተሰምቶ ነበር። በዚህም ጋዜጣዊ መግለጫ ተሰጥቶ ነበር። ነገር ግን ከበርካታ ምሁራን የዩኒቨርሲቲ አስተማሪዎች ጭምር ተቃውሞ እየገጠመው ነው። ስለዚህ የምንለው ይኖረናል። ወንደሰን አውራሪስ ታዋቂ ኮሜዲያን ነበር። አንድ የቅርብ ወዳጁ የጻፈውን ጽሑፍ እናካፍላችኋለን። በአሁኑ ሰዓት የኢትዮጵያ እግር ኳስ እጅግ አሳሳቢ ደረጃ ላይ ደርሷል ማለት ይቻላል። ጋዜጠኞች፣ አሰልጣኞች እንዲሁም ደግሞ የክለብ አመራሮች የተሳተፉበት የኢትዮጵያን ሀብት እጅግ በአስገራሚ ሁኔታ እየቦጠቦጡ ይገኛሉ። አንድ ኳስ ተጫዋች እንግዲህ 7ኛ ፖድካስት ጋር ባደረገው ቆይታ ጋዜጠኞች ምን ያህል በሙስና ውስጥ እየተሳተፉ ስለመሆናቸው አጋልጧል። ይህንንም ወደ እናንተ እናደርሳለን። አቤል አለማየሁ ቪዲዮውን እስከሚጠናቀቅ ድረስ አብራችሁ እንድትቆዩ ጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። መልካም ቆይታ። ወንደሰን አውራሪስ የተባለው ኮሜዲያን እንግዲህ በቅርቡ ህይወቱ አልፏል። የቀብር ስነ ስርዓቱም ተፈጽሟል። በ9 ዓመት ልጁ ሀዘኗን ስትገልጽ የሚያሳየው ምስል ከተለቀቀ በኋላ ብዙዎች አዝነዋል። አንድ በቅርብ የሚያውቀው የሚመስል ሰው በፌስቡክ ባሰፈረው ጽሁፍ ሳይለንት ኪለር ከሚባሉ በሽታዎች መካከል አንዱ የሆነው ደም ግፊት ሰዎች ምርመራ እንድናረግ፣ የኮሌስትሮል ምርመራችንን ቼክ እንድናረግ፣ ስኳር፣ እንደነዚህ አይነት በሽታዎች በድንገት የሚያመጡት የጤና ዳሜጅ ከፍተኛ ስለሆነ ቀስ በቀስ ኩላሊት ፌል ወደ ማድረግ እንዲሁም ደግሞ የደም ግፊት መጨረሻ የልብ ድካም አስከትሎ ህይወት እስከ ማጣት ስለሚያደርስ ከፍተኛ ጥንቃቄ ልናደርግ ይገባል ሲሉ የዚህን ኮሜዲያን ሞት ከዚሁ እንደማያልፍ በሚጠቅስ መልኩ ማሳሰቢያ ሰጥተዋል። ስለዚህ ሁላችንም ልናስብ ይገባል። ቢያንስ በ6 ወር አንዴ ጤናችንን ቼክ ልናደርግ ይገባል። በቅርቡ የወጡ ጥናቶች የሚያሳዩት በጣም ይገርም። ለምሳሌ ኮሌስትሮል የሚባል በሽታ የለም እስከመባል አንዳንድ ሳይንቲስቶች እየደረሱ ነው አይደለም የሚለውን እኛ ግን አለ የሚሉትን ነገሮች ይዞ በተወሰነ ጊዜ ውስጥ እንደዚህ አይነት የጤና ምርመራዎችን ማድረግ ተገቢ ነው። በእርግጥ አያድርስ የሚለው ነው ከምንም በላይ ገላጭ የሚሆነው ይመስለኛል። የወንድማችንን ነፍስ ይማርልን። ሰግጥ ፈምስ እንግዲህ የጊዜው ሲግኒቸር ቃል ነች። አወዛጋቢው አዶናይ እየተጠቀመባት የምትገኘው መነጋገሪያ እንደ ሲግኒቸር የተጠቀመባት የምትገኘው ቃል ነች። ይህ እንግዲህ የቲክቶከር በቅርቡ የመኪና አሸናፊ መሆኑም ይታወቃል። የቲክቶክ ክሬቲቭ አዋርድን በማሸነፍ ማለት ነው። በቅርቡም በኢትዮጵያ ቱር ለማድረግ እንደተዘጋጀና በትላንትናው ዕለትም ጋዜጣ መግለጫ እንደሰጠ ታውቋል። ብዙዎች ግን በዚህ ላይ በጣም ቅሬታቸውን እየገለጹ ነው። ምን ማለት ነው ሰግጥ ፈምስ? ብዙዎች ወጣቶችን ከማነቃቃት የበለጠ በተለይ የመማር ፍላጎትን የሚገድል ወደኋላ የሚጎትት ልክ ያልሆነ አስተሳሰብ ነው። ከቃሉ እስከ ተግባሩ ትክክል አይደለም። መኪና መሸለሙ ሲገርመን እንዴት ደግሞ ይሄ ቱር ተፈቅዶለት በኢትዮጵያ ይዞራል እስከ ማለት እየደረሱ ነው። እንግዲህ በዚሁ ከቀጠለ እንደዚህ አይነት ተቋሞች ከበረከቱ ያው ብዙ ጊዜ እንደዚህ አይነት ነገሮች አሁን ስንመለከት በርካታ የህዝብ ድምጽ ከሆኑ የመንግስት አካላትም ሲያቆሙት እንመለከታለን እና ምናልባትም አይታወቅም። ይህ ቱር ወይም ደግሞ በየቦታው እየተዟዟሩ የማነቃቂያ የተባለ ዝግጅት እንግዲህ ካሄድሉ የሚችልበት አጋጣሚ አለ። እስቲ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ዶክተር በድሉ ዋቅጅራ በተለያዩ መጽሔቶች ላይ ሲጽፉ እናስታውሳቸዋለን። የግጥምም የድርሰትን መጽሐፍት አላቸው። እሳቸው ስለዚህ ሰግጥ ፈምስ ኮንሰርት ያቀረቡትን ተቃውሞ በፌስቡክ ገጻቸው ላይ ነበር ያቀረቡት። ከዛ ላይ ቀንጭበን የተወሰነ ነገር ወደ እናንተ ላድርስ። በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረው ሳይማሩም ተመርቀው ወይም ትምህርታቸውን 12ኛ ላይ አቁመው እዚህ ግባ የሚባል የስራ እድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያን እንደ ስራ ፈጠራ ወይም እድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆኑኝ በቁጥር ጥቂት የማይባሉት ለይዘት ፈጠራ ያጠራቸውን እውቀትና የህይወት ልምድ ድንቁርና የአእምሮና የስነ ልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡትና
የሰገጡት ናቸው የሚሉ ዶክተር በድሉ ዋቅጅራ እንደዚህ አይነት ኤክስትራ ክሬቲቭ አዋርድ ላይ ስፖንሰር የሚያደርጉ ድርጅቶች ይህን ነገር የሚደግፉ ተቋማት ሁሉ በጣም እንደሚያስገርሟቸው ነው የገለጹት። ፕሮፌሰር መስፍን ወልደማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል ይላሉ ዶክተር በድሉ ዋቅጅራ። ምን አይነት ተቋማት ናቸው ይህን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? እነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ የከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው ሞገደኛ የሰውን ነገር የማይቀበል ሲል ይፈተዋል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርክቶ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ሳይሆን ቀርቶ እውነት ሆነ። በዚህም በጣም ያስገርማል። ይህ ቱር ሊሰረዝ ነው የሚገባው እንጂ እንደዚህ አይነት ልጆችና ወጣቶችን በተለያየ ምክንያት ሊያደነዝዝ የሚችል ሀሳብ ያለው ነገር ሊደገፍ አይገባም ሲሉ ዶክተር በድሉ ዋቅጅራ አስተያየታቸውን ሰጥተዋል። ከሁሉ በላይ ደግሞ በጣም ያስገርማቸው እንግዲህ በዚህ ጋዜጣዊ መግለጫ ላይ እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫው ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይቺ ሴት ለልጆቿ ደድቡ ሰግጡ ትላለች ማለት ነው። በአፍለኛ የሬዲዮ ድራማ አህዱ ብሎ ብዙ ውጣ ውረዶች አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆኑ የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃሉ ወይ ሲሉ ጠይቋል ዶክተር በድሉ ዋቅጅራ። በመጨረሻ እንደተናገሩት ከሆነ ይህ ጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ህዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶች ሴቶችና ማህበራዊ ጉዳይ ላይ የሚሰሩ ሚኒስትሮች ካሉ አሉ ብዬ አምናለሁ። ይህ ጉዞ መታገድ አለበት ሲሉ ፈጽሞ ሊካሄድ የማይገባው ቱር መሆኑን ነው የገለጹት። በነገራችን ላይ ዶክተር በድሉ ዋቅጅራ ይሄናሉ አሁን ሰግጥ ፈምስ ብሎ አንድ እንደ ሲግኒቸር አድርጓት ከወጣች በኋላ እቺ ንግግር አስገራሚ ሆነች እንጂ እዚህ ሀገር በየትኛው መስክ ነው ሰው ሳይሰግጥ የሆነ ደረጃ የደረሰው? እስቲ እንመልከት። እኔ አዶናይን ደግፌም ሆነ ዶክተሩን ተቃውሜ ምናምን አይደለም። እዚህ ሀገር እኮ ምሁራን የተባሉ ሰዎች በሳሳተ የትምህርት ማስረጃ ስንት ስራዎች ይሰሩ እንደነበር እናውቃለን። እስቲ የኛ ሀገር አርቲስቶች፣ ፊልም ሰሪዎችን ሲንመልከታ እዚህ ሙያ ውስጥ መግባት አለባቸው ብለን የምንጠራቸው ምን ያህሉ ናቸው? አንዳንዶቹ እኮ ፊልም ሰሪዎች በጣም በሚያስገርም ሁኔታ ገንዘብ አቅም ስላላቸው እንጂ እዚህ ኢንዱስትሪ ውስጥ መድረስ የሌለባቸው ናቸው እኮ። አሁንም ፊልም የሚሰሩት እንደውም ኮንቲኒቲ ያላቸው እንደውም እኔ የማይገባቸው ሰዎች ናቸው ብዙ ጊዜ የምንመለከት። ሰግጠው ነው የሆነን ደረጃ ያለፉትና አሁን ሰግጥ ፈምስ እንዲህ ሲግኒቸር ስለሆነች ነው እንጂ እኛ ሀገር እኮ ከተሰገጠ ቆየ። እግር ኳስ መጫወት የማይገባው፣ ማሰልጠን የማይገባው፣ ጋዜጠኛ መሆን የማይገባው እዚህ ኢንዱስትሪ ውስጥ እየገባ እያንቧቸረ እድገታችንን በብዙ መጠን ወደኋላ እየሳቡ ይገኛል። የዶክተር በድሉ ዋቅጅራ ተቃውሞ እንዳለ ይሄ ነገር አሁን ርዕስ ሲሆን መነጋገሪያ ሆነ እንጂ እዚህ ሀገር አብዛኛው ሰው ሰግጦ ነው ሰው የሆነው በየትኛውም አይነት መስክ ላይ። ስለዚህ ብዙ አስገራሚ አይደለም ከተሰራበት ይህ ችግር ነው ብሎ ከታሰበ ወደፊትም ወደኋላ ሄዶ ተመልክቶ ነገሮችን ማስተካከል ይገባል ብዬ ነው የማስበው። ተስፋዬ በቀለ በቅጽል ስሙ ጃምቦ ይባላል። የኢትዮጵያ ቡና የ2003 የኢትዮጵያ ፕሪሚየር ሊግ ብቸኛው ዋንጫ አሸናፊ የሆነው ቡድን አባል ነበር። በተከላካይ ስፍራ ይጫወት ነበር። ምናልባትም በወቅቱ የቡድኑ ምክትል አምበልም ይመስለኛል። በጣም ጎበዝ ኳስ ተጫዋች ነው። ደስ የሚል የግራ እግር ኳስ ተጫዋች ነበር። ጃምቦ እንደሌሎች ኳስ ተጫዋቾች በፕሮጀክት አልፎ የመጣ ሳይሆን ከመላ ኢትዮጵያ ጨዋታዎች ላይ ይመስለኛል ከሆነ ውድድር ላይ ነው እንደዚህ የመጣው እንጂ አቅዶ በፕሮጀክት አልፎ ሲቢ ሊሞክር ብሎ ይሄድ አልነበረም። ክፍሌ ቦልተና ይመለከተውና እዛ ውድድር ላይ ያውና መጣው። ኢትዮጵያ ቡና መጣ። በጣም ስኬታማ ጊዜ አሳለፈ። ከዛ በተለያዩ ክለቦች እየተዟዟረ ተጫወተ። 7ኛ ፖድካስት ከሚባል አሁን በእግር ኳሳችን ውስጥ ያሉትን የተጠላለፉ መረቦች፣ ደላሎች፣ ጋዜጠኞች፣ ኤጀንቶች የሚሰሯቸውን ነውሮች እያጋለጠ የመጣ ፖድካስት አለ። እዛ ፖድካስት ላይ እንግዳ ሆኖ ቀርቦ ጋዜጠኞች ምን ያህል በሌብነት በሙስና ምን ያህል በዚህ በተጠላለፈ መስመር ውስጥ ዋና ተዋናይን እነሱ እንደሆኑ ጠቅሷል። በጣም አጋልጧቸዋል። በአንድ ወቅት የገጠመውንም ተናግሯል። እስቲ ተመልክተነው እንምጣ። ግን በአንጻራዊ ሪላቲቭሊ ስታይ ስራቸውን የሚሰሩ የትክሳቸውን አክብረው እንጀራቸውን በአግባቡ የሚሰሩ ሰዎች እንዳሉ ሁሉ በማይመለከታቸው ነገር ውስጥ ገብተው ለገንዘብ ብለው ብዙ ነገር የሚያቦኩ እግር ኳሱን እየገደሉ ያሉ ብዙ ሰዎች አሉ።
ጃምቦችን ይሄ ጋዜጠኛ የስፖርት ጋዜጠኛ ስፔሲፊክ ነው የፈለግሽው አንቺ? ስፔሲፊክ የታገኘ ያገኘኝ እኔ ቤተሰብ ጋር ሄጄ ነበረ። እሱ በሆነ ጉዳይ ሐዋሳ መጥቶ ነበርና ሐዋሳ እና በስልክ ምናምን ተደጋግሞ ሲደውል ስልኩን አላውቅም። ከተገናኘን ብዙ ጊዜ ነው። ስለ እኔ እንዲህ ብዙም ከሰው ጋር እንዳልኩ ቀረቤታ የለኝም። ስራዬ ነው፣ ወደ ቤቴ ነው፣ ወይ ስራዬ ነው፣ ወይ ትምህርት ነው፣ ወይ ክፍሌ ገብቼ መጽሐፍ ወይ ፊልም ነው። ከዛ ውጪ ቀን ቡና ከፈላዎች ጋር ከጠጣው ነው እንጂ እኔ እንዲህ የጀማ ሶሻብል ምናምን ነገር የለኝም። እኔ እንዲህ ጋዜጠኛ ምናምን ጋር መሞዳመድም ሰው አይደለሁም። ያው ሲጀምር የምታውቃቸው ሰዎች አሉ። ጋዜጠኝነት ሲጀምሩ ገና አንተ ተጫዋች ሆነ መጥተው ለኢንተርቪው ምናምን አለማምዱን አይነት ነገር በእንደዛ የማውቀው ሰው ነው እና አሁን ትልቅ ነው። ኦልሬዲ ትልቅ ጆርናሊስት ሆኗል። ደውሎ እንዴ ምን ነው ስልኬን ታውቃለህ በሚል ተገና ለሆነ ጉዳይ ፈልጌ እንደውም ሐዋሳ ነኝ ላገኘህ ካለ ኦኬ፣ እኔም ሐዋሳ ነኝ እዛ መሆኔንም እንደነገረው አላውቅም እና ኦኬ ሐዋሳ ነኝ ብዬ በቃ እንገናኝ ብሎ የሆነ ቦታ ቀጠረኝ። እኔ ደግሞ ኖርማል ነገርና ኬዝ መስሎኝ ታላቅ ብራዘር አብረን ነው እና አለ ከሱ ጋር በሞተር ሄጄልሽ ምናምን ስለ ብቻሽን ማውራት ፈልጌ ነው አለ። ኦኬ ብቻዬን ነው ወስዶ ሞንታርቮ ስር ነው ያስቀምጠኝ። ሆቴል ውስጥ መጠጥ ቤት እንደዚህ መጠጥ ቤት ነው። ሞንታርቮ ታውቃለህ መቼም ግድግዳ ላይ እንደዚህ ይሰቀል የለ ሞንታርቮ ስር ነው ቁጭ አለ። ምን ነው አንበሶ ልናወራ በጩኸት እንዴት እናወራለን? ስለ የምናወራው ነገር ሚስጥር ስለሆነ ሰው ማን ይሰማናል? ሰው በጀብስ እያበደ ያለ ህዝብ እኔ እና አንተን ማንም ይሰማን? ከሞንታርቮ ትንሽ ራቅ ብለን እናወራ ስል በጣም እንትን ሆነ ሲል ኦኬ ችግር የለም ብዬ ስልክሽ እንኳን እንዴት ስጭኛለና ስልኬን ተቀበለ። ኦኬ እንግዲህ ምንድነው ሪካርድ እንደማላረግ ቼክ ነው። እኔ አልገባኝም በሰዓቱ። ስልክን ተቀበለኝና አየው እኔ ሪካርድ ላለማድረግ መሆኑ ነው እንግዲህ። እኔ አልገባኝም በሰዓቱ። መቤቴን የማውቀው ነገር የለም። እኔ ጄኒውሊ ማውቀው ሰው ነው። ሀገሬ መጥቷል። እንደው ለምን ፈልገው ነው እንደው የሆነ ፈለገው ነገር ካለ ብዬ እንደ ሰው ነው እንጂ እኔ ስለ ክለብ እና ስለ ሊያስቀጥረኝ ምናምን እንደዛ አልመሰለኝም። እና ስልኬን አውጥቶ ኦኬ ነው እንዴ ስልክሽ አይነት ነገር ብሎ አራዳ ልጅ አረ ስልኬን ካለማትና ሪካርድ እንደማታረግ አወቀና ዱቅ አረጋት። እዛው ፊታችን ለቁጭ አለና እንዲህ ላውራ ነው እንደዚህ አይነት ሰው ጋር ላስገባ ፈልጌ ነው አለ። ክለብ አሁን እሱ እንዲያነ ክለብ ሰውየው ገና ከመፈረሙ ፊት ነገረኝ። ሰውየው እንደሚፈርም እዛ ክለብ ገና አሰልጣኙ ቡድኑን አልተረከበም። ከሁለት ቀን በኋላ ይፈርማል አለኝ። ቃል ቤተኛው ነው እመቤቴ ደግሞም ሆኗል እና ከሁለት ቀን በኋላ የኬሌ እዚህ ክለብ ይፈርማል እና አንተን እሱ ጋር ልልክ አስቤያለሁ አለ። እኔን የኬሌ ጋር አንተን የምትልከኝ አልኩት። ወይስ እሱ አናግርልኝ ብሎ ልኮክ ነው አልኩት። እኔና እሱ አብረን ነው የምንሰራው አይነት ነገር እና እሱም ስለሚፈልግ ታዲያ ከፈለገኝ እሱ ለምን ደውሎ አወራኝም? አንተ እንዳወቀው ስልኬን ያውቃል አይደል? ደውሎ አወራኝ ስለ ለእሱ ተጫዋች እኔ ነው የማወራው አለ። በድፍረት ነው እኔ ነኝ መለመልለት የሚለው። እኔ ነኝ እሱ የሚፈልጋቸውን ተጫዋቾች እኔ ነኝ መጥቼ የማወራው አለ። እሱ አሰልጣኝ ነው። እኔ እስከማቅ ድረስ 18 ዓመት ሲጫወት የሚፈልገኝ አሰልጣኝ ይደውልልኛል፣ ያነጋግረኛል። ሂድና ቦርዱ ጋር ዋጋ ገንዘቡን ተስማማ ነው የምባለው። ራሴ ገብቼ ነው ተደራድሬ እኔ ብሬን እንትን ብዬ የምወጣው እንጂ ኤጀንትም ምናምን አላውቅም። እኔ እሱን ሳቅ ጆርናሊስት እንደሆነ ነው፣ ስፖርት ጆርናሊስት እና ጋዜጠኛ እንደሆነ ነው የማውቀው። እንደዚህ ከስንት ዓመታት በኋላ ነው የተገናኘ ነው። እኔ ደግሞ በከተማዬ በሀገሬ ስለጠራኝ እንደ አዲስ አበባ ልጅ ነው የሌላ ሀገር ልጅ ነው የሆነ ነገር ፈልጎ ሊሆን ይችላል ምናምን ብዬ ነው እኔ እና እንደዚህ ምናምን ሲለኝ በቃ ከሆነል እንዴ አንተ ለምን ታናግረኛለህ? እሱ አይደውልኝም እንዴ ስለው እሱ የሚፈልጋቸው ልጆች እኔንም አናግረው አለኝ። ኦኬ ታዲያ ኤጀንት አላቸው እንዴ? አላቸው። አንድ አሰልጣኙ በብዛት ያው ኤጀንት አላቸው። ዳይሬክትሊ ኤጀንት አለኝ የሚል የለም። የሆነ አሰልጣኝ ሲፈልግ የራሱ ኤጀንት አለው፣ መጥቶ እሱ ነው የሚያናግር። ይሄ ጆርናሊስት እንዴት ኤጀንት እንደሆነ ለእኔ አልገባኝም፣ ግን እየሰራ ያለው ኤጀንት ስራ። ኤጀንት ማለት ብሮከር ነው የምለው፣ ኤጀንት አይደለም። ኤጀንት ማለት እኔን ሪፕሬዘንት አድርጎ ሄዶ ለእኔ የሚከራከር ነው። እኔ የማውቀው ኤጀንት እሱ ደላላ ነው። እኔና ያናውን አካል አስማምቶ አንተ እንተው ብሎ ለማመቻመች እና እሱ የሚሆን ነገር ይዞ ነው። በጣም ነው በቃ የሆነ ነገር ነው የወረረኝ እና እመቤቴን በቃ በጣም ደበረኝ። ልጁን ማናገር ራሱ ደበረኝ።
እዛና እንዲህ ብሎ ኮንፊደንስ በቃ የሚያወራበት ኮንፊደንስ ልነግርህ አልችልም። ግን እሱ እንዳለው የአሰልጣኝ ከ2 ቀን በኋላ ቡድኑ ተረከበ። እኔ ልጁን መትቼ ከሄድኩ 2 ቀን በኋላ ልጁ ሰውየው ፈርሟል። እኔ በቃ ተናድጄ በጥፊ መትቼ ሄድኩ። የምርህን ነው? እመቤቴን ምንም እኔ አንተ ወንድ አይደለም በቦክስም አልመታም በሀገሩ መታኝ እንዳትል ደፍረ መተ ስለጠየቀኝ እንደዚህ እኔ እመቤቴን ነው የምልህ እንዲህ ተሽለጥልጬ አልኖርም። የሚቀረው ይቀራል። እኔ እግዚአብሔር ይመስገን በጣም ሲምፕል ሰው ነኝ። እግዚአብሔር ከምንም አንስቶ ሰው ያደረገኝ ሰው ነኝ። የሰው እጅ መማላይ ሰው ነኝ። የሰው እጅ ካላየው በራሴ ቤት ማደር ነው። ለልጆቼ በቂ ነኝ። እንደ አንተ አይነቱ ግን ተሽለጥልጬ አልኖርም። ይቅርብኝ ብሩ ብዬ ቀና አድርጌ ያው እንደ ቺክ ለስኝ ሄድኩ። ምን ላድርግ? በጥፊ መታው። ምን ላድርግ? ቦክስ ደግሞ ሌላ ዕዳ ነው፣ ያስከፍላል። ያው እንግዲህ እንደተመለከታችሁት ነው በሀገራችን ምን ያህል ተጫዋቾች በአንዳንድ ጋዜጠኛ ተብዬ ደላላዎች ቀኝ እየተገዙ ስለመሆናቸው የአሰልጣኞች ቀኝ እጅ በመሆን የክለብ አመራሮች ቀኝ እጅ በመሆን ተጫዋቾች የሚያስመጡትና የሚሸኙት የሚያስቀጥሩት እንደዚህ ጋዜጠኞች መሆናቸው ታውቋል። በተለይ የተጫዋቾች የዝውውር ወቅት ላይ ጋዜጠኞች በእጅጉ እረፍት ወጥተው ቢሆን ከሚሰሩበት ቦታ በፍሪላንስ የሚንቀሳቀሱ ቢሆን ሙሉ ትኩረታቸውን እዚህ ላይ አድርገው ተጫዋቾች ማዘዋወር ላይ ትኩረት በማድረግ ትልቅ የሙስና ስራ ውስጥ የተሳተፋሉ። በነገራችን ላይ እኔ ጋዜጠኛ ሆነው ኤጀንት የሆኑ ጓደኞች አሉኝ። ጋዜጠኛ ሆነው ኤጀንት መሆን ምንም ችግር አለው ብዬ አላስብም። ግን አንዳንዴ የጥቅም ግጭት ሊያመጣ እንደሚችል አስባለሁ። ሚዲያ ላይ እንዴት ተብሎ ነው የሚዘገበው? ክሪቲክ ሲሰራ እሱ ያስገባውን አሰልጣኝ ያስቀጠረው ላይ ምን አይነት ትችት ነው የሚሰነዝረው? ሌላው ላይ እንዴት ነው የሚለው? ነገም ያለውን ግንኙነት እንዳይበጥስበት በመፍራት የመሞዳሞድ የመፍራት ነገሮች ሊኖሩ እንደሚችሉ አስባለሁ። እነዚህን ባውንደሪ ግን ሳላልፍ ወይም ደግሞ ችግር ሳይፈጥሩብኝ መስራት ይችላሉ የሚሉት ግን መስራት ይችላሉ። ግን ህጋዊ ያልሆነ ኤጀንት ሆኖ ገና ለገና የጥቅም ተጋሪ ለመሆን በዚህ ደረጃ ግን ጃምቦ እንደተናገረው ማጎንበስ ጀማሪ ተጫዋቾቹን ሲኒየር ተጫዋቾቹን ሁሉ በዚህ ደረጃ እየሄዱ እንደዚህ እስከ ማለት ከደፈሩ በጣም አስጊ ነው ይሄ ነገርና በጣም ሊታሰብበት ይገባል። ያው የቀን ጉዳይ ነው። ሁሉም እኮ መጋለጡ አይቀርም አይደለ? አንዳንዴ መረጃው እኮ ብዙ ነው፣ ማስረጃው ስለሌለ ነው እንጂ ብዙ የሚታወቁ ነገሮች አሉ። ለማንኛውም ጃምቦ ያጋለጠው ትልቅ ነገር ነው። በርታ ወንድማችን። በነገራችን ላይ ጃምቦ በጣም የተማረ ነው። 2 ዲግሪም እንዳለው ነው ሲናገር ከዚህ እንትን የሰማሁት። ቡና በሚጫወትበት ጊዜ እየተማረ ትምህርቱንም ጎን ለጎን እያስኬደ ይማር እንደነበር አስታውሳለሁ። በወቅቱ እንደውም አድማስ ኮሌጅ ይመስለኛል ይማር ነበረ። ያኔ ፈርስት ዲግሪውን አሳክቷል፣ ሰከንድ ዲግሪም ከዛ በኋላ። ስለዚህ የተማረ ሰው መፍራት የለበትም። ትምህርት እንደውም ድፍረትን ነው ሊሰጥ የሚገባው አይደለም። እንደዚህ አይነት ማስረጃዎችን እያያዝን እንግዲህ መጠቀም የሚገባቸው አካላት እየተጠቀሙ የጥቅም ሰንሰለቱን መቆራረጥ ነው። የዚችን ሀገር ኢኮኖሚ እያዳከሙ ያሉ ናሽናል ኬኩን ወይም ክሬም ኬኩን እንብላ እያሉ ያሉትን አካላት ላይ ያው የቀን ጉዳይ ሆኖ እንጂ መደረሱ አይቀርም። ክቡራን ተመልካቾች የዛሬው ቪዲዮ በዚህ አጠናቅቄያለሁ። አቤል አለማየሁ ነበር። ይህን ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ተመልሼ እመጣለሁ። ከዛው መልካሙን ሁሉ በመመኘት በዚህ እሰናበታለሁ። ሰላም።